እንደምን አመሻችሁ። ዛሬ ያገናኘንና የተገናኘንበት መድረክ ከአድዋ የድል በዓል ጋር የተያዘ ነው። አድዋ ምናልባትም የቀኝ ግዛትን ታሪክ ያነበበ ሰው ቀኝ የተገዙ ሀገራትና ህዝቦች የደረሰባቸው የማንነት ቀውስ የተለያዩ አይነት ጥቃቶችን ብዙ ነገሮችን ያየ ሰው አድዋ ላይ የተደረገው በዝቅተኛ ሁኔታ ወይንም አሳንሶ ማየት አያስችለው። ኢትዮጵያዊ ሆነም አልሆነም። ምክንያቱም ኢትዮጵያና ጣሊያን መሃል ያለውን ርቀት ስናይ ከዛ ድረስ ተጉዘው የሰው ሀገር የሰው ምድር ይገባኛል በሚል በእብሪት በጦር መሳሪያ ሰልጥነናል በሚል ራሳቸውን ከፍ ኢትዮጵያውያንን ዝቅ አድርገው በማየት ተጉዘው በናቁት ሜዳ ላይ በዛ መልኩ የተማሩና ታላላቅ አለኝ የምትላቸው ጣሊያን የጦር ጀነራሎች እንደዚያ ሲሆኑ ኢትዮጵያውያን ጀነራሎቹ ከየትኛው የጦር አካዳሚ ነው የወጡት ብለን ስንጠይቅ በዛ ዘመን አይደለም በዚህ ዘመን ያን የጣሊያን የነበራት አይነት የጦር አካዳሚ ኢትዮጵያ አላት ብሎ መናገር ያስቸግራል። ግን አድዋ ላይ አንዳንድ ጊዜ የሚነሱ ኮንፊውዥኖች ወይንም ግራ መጋባቶች አሉ። እኔ ሌላኛውንም አንግል እንድናይ ስለፈለኩ ከሌላ አንፃር ጥያቄ የሚነሳበት አይደለም። ነገር ግን ቅድም እንደተጠቀሰው ምናልባት አፄ ምኒልክም ይሁን ሌሎች የኢትዮጵያ መሪዎች ሰው ናቸውና አዎንታዊ ጎን እንዳላቸው አሉታዊ ሰዋዊ ጎኖችም ክፍተቶችም ድክመቶችም እንዳሉ ግልጽ ነው። ግን ሁለቱም ነገሮች ማምታታት ትክክል አይደለም። አድዋ በአድዋነቱ የድል ታሪኩ በድል ታሪክነቱ ምንም አይነት አፄ ምኒልክ አሉታዊ ነገሮች ቢኖራቸው ወይንም ሌሎች መሪዎች ቢኖራቸው እያወራን ያለነው ስለ አድዋ ነውና ሀገራችን ውስጥ የማንነት ግንባታ ላይ ኢትዮጵያዊ እሴት የማስረጽ ላይ እንደ አድዋ ያለውን አይነት ታሪክ በጋራ ሆነን ምንም ያህል የብሔር የሃይማኖት የፖለቲካ አመለካከት አፄ ምኒልክን ብንደግፍም ባንደግፍም የትኛው ፓርቲ አባልና ወዳጅ ብንሆንም እንደዚህ አይነት በዓሎችን በጋራ ማክበር ግዴታ ነው ብዬ አምናለሁ። በዚህ አይነት የድል ታሪክ ውስጥ የሚቀጥለው ትውልድ ብቻ ሳይሆን ዛሬ በህይወት ያለው ትውልድ ለሀገር ሲባል ዋጋ መክፈልን ምንም ያህል ተምረናል ኃይል አለን ብለው ንቀው የሚያዩ ሰዎችን ስለሚበልጡን በሚል መተናነስ ወደ ሌላ አቅጣጫ ከመሄድ ፊት ለፊት አንድ ሆነው መጋፈጥ አስፈላጊ መሆኑን ኢትዮጵያዊነት ወኔን የሚያሰርጽና ውስጣችን የሚተክል ትልቅ እርሾ ነውና በትክክለኛው መንገድ መከበር ተገቢ ነው ብላለሁ። ይህንን ስልም በተቃራኒው አድዋን እንደ አድዋነቱ እያነሳን ሌሎች ሰዎች ይህ አይነት በዓል የሁሉም ነው የሁላችንም ነው እንዳይሉ የሚያደርጉ ነገሮችንም መራቅ ተገቢ ነው ብዬ አምናለሁ። ምክንያቱም አድዋ የሁሉም ኢትዮጵያውያን በሃይማኖትም በዘርም በአመለካከትም በነበራዊ ሁኔታ ተቃራኒ የተሰለፉ አካላት ጭምር የተገኙበት ነው። በዚህ አይነት ሁኔታ ውስጥ ለምሳሌ አንድ ምሳሌ ላንሳላችሁ። ሼክ ጠለሃ ጃዕፈር የሚባሉ የወሎ ዓሊም ናቸው። አፄ ዮሐንስ ሙስሊሞች ላይ ባደረሱት ቦሩ ሜዳ ከዘመቻ በኋላ ብዙ እልቂትን 17 ዓመት መሳሪያ አንስተው የታገሉ ጣሊያኖችም ከአፄ ምኒልክ ከአፄ ዮሐንስ በኋላ ምኒልክ ስልጣኑን ይዘው ባሉበት አብረውን ይሆናሉ በሚል ሊጠቀሙባቸው መሳሪያ ልከውላቸው
ድርድር አድርገው አብረው እንዲሆኑ በጠየቁበት ጊዜ ሼክ ጠላሃ ጃዕፈር አጼ ምኒልክም እኔም ሁላችንም ኢትዮጵያውያንን የውስጥ ልዩነት የውስጥ ነው በሚል ጣሊያን ያ ሁሉ ለፍቶ እንደ አንድ ኃይል ሊጠቀምባቸው ብዙ ርቀት የሄደው ሼክ በፍጹም ብለው አብረው ሳይሰለፉ ያለፉበትን ታሪክም እናያለን። በዚህ ሰዓት ላይ ሼክ ጠላሃ ጃዕፈርና አጼ ምኒልክ እርቅ አልፈጸሙ። ከአድዋ ድል በኋላ በሼክ ኑርዬ ዑመር በሚባሉ ሰው ነው በኋላ የታረቁት። በጊዜው ግን የሀገር ጉዳይ ስለነበረ እንዴት በዚህ አይነት ሁኔታ ምንም ያህል ምኒልክ ጋር ቅሬታ ቢኖረኝም እንዴት ከጣሊያን ጋር ሰለፋለሁ በሚል ያን አይነት እርምጃ ሼክ ጠላሃ ጃዕፈር ወስደዋል። የአድዋ ድል ውስጥ ሙስሊሞች ተሳትፈዋል፣ ኦሮሞዎች ተሳትፈዋል፣ አማሮች ተሳትፈዋል፣ ክርስቲያኖች ተሳትፈዋል፣ በርካታ የኢትዮጵያ ዜጎች ተሳትፈዋል። ይህንን ታሪክ የአንድ ወገን የማድረግ ትርክት ከጎላ ሌላኛው ወገን የለሁበትም ብሎ ራሱን እንዲያስብ ወይንም በዚህ ታሪክ አማካኝነት እኔ ላይ የደረሰውን ነገር ለመሸፋፈን ነው የሚል ሜንታሊቲ እንዳይመጣ በድል በዓልነቱ ሁሉም እንደተሳተፉ በሚያሳይ ሁኔታ መከበሩ በጣም መሰረታዊ ነገር ነው። ያለዚያ ልዩነት እንዳለባቸው በርካታ አጀንዳዎች አንዱም አድዋ ድል በዓሉ ከኢትዮጵያ አልፎ ለአፍሪካና ለዓለም ምሳሌ መሆን የቻለው ነገር ወደ ክርክርና ወደ ውስጣዊ ሽኩር ጉዳይ ገብቶ ከዚህ በፊት ሚናውን እንዳያጣ ስጋት አለኝ። በዋናነት አንድ ሰው ሲኖር አራት መሰረታዊ ማንነቶች አሉት ብዬ አምናለሁ። አንደኛው ሰው የመሆን ተፈጥሯዊ ማንነት። ሰዎች ሰው በመሆናቸው ዓለም ላይ ካሉት ሁሉም ጋራ በጋራ ያለ ሃይማኖት፣ ያለ ብሔር፣ ያለ ሀገር ልዩነት በሰውነት ይተሳሰራሉ። ሁለተኛው ደግሞ ሃይማኖት አላቸው። በሃይማኖታቸው ሙስሊሞች ከሙስሊሞች ጋር፣ ክርስቲያኖች ከክርስቲያኖች ጋር የእምነት ወንድማማችነት ያስተሳስራቸዋል። በሶስተኛ ደረጃ እንደ ሀገር አንድ ሀገር ውስጥ ያሉ ዜጎች የአንድ ሀገር ዜጋ በጋራ በመሆናቸው የዛ ሀገር ዜግነት ለኛ ኢትዮጵያዊነት ያስተሳስረናል። በሌላ አቅጣጫ ደግሞ ሰዎች ከተለያየ ጎሳና ብሔር የወጡ በመሆናቸው እያንዳንዱ ኢትዮጵያዊ ወይንም እያንዳንዱ የዓለም ሰው ቢያጎላውም ባያጎላውም ትኩረት ቢሰጠውም ባይሰጠውም የወጣበት ጎሳ ወይንም ነገድ አለው። እነዚህ ነገሮች አጣጥመን መሄድ ካልተቻለ ሰዎች የተገፋው ማንነታቸው ወይ የብሔራቸው ወይ የሃይማኖታቸውን ትኩረት ሰጥተው ኢትዮጵያዊነት ወይንም የሀገራዊ ማንነት አደጋ ላይ ሊወድቅ ይችላል። ምክንያቱም እያወራን ያለነው ኢትዮጵያዊነት ሁሉንም እኔ ውስጡ አለሁበት እኔ በምፈልገው መልኩ እኔን ያቀፈ ነው ብሎ ካላመነ እኛ ኢትዮጵያዊነት ስሜት የሚሰጠን ያህል ለሌሎቹ ስሜት ካልሰጠ ኢትዮጵያዊነት ብለን ምንለው ነገር ምናቀነቅነው ነገር ምን ክፍተት አለበት ብሎ መፈተሽ መሰረታዊ ጉዳይ ነው። አንዳንዴ ኢትዮጵያና ኢትዮጵያዊነትንም ቀላቅለን ግራ ስንጋባ አያለን። ኢትዮጵያ ሀገር ናት። ኢትዮጵያዊነት ግን አይዲዮሎጂን በለው አስተሳሰብን በለው ርዕዮተ ዓለም የተለያዩ ኤሌመንቶች በውስጡ የያዘ እምነት ነው። በዚህ እምነት ላይ ልንስማማ ላንስማማ እንችላለን። እዚህ ውስጥ ያላችሁትን በተናጠል ኢትዮጵያዊነት ላንተ ምንድነው ብዬ በጠየቃችሁ አንድ አይነት መልስ አትሰጡኝም። ምክንያቱም በእያንዳንዳችን ውስጥ ተመሳሳይ ስዕልና ተመሳሳይ አቋም ይዞ ተቀርጾ የተቀመጠ አይደለም። ያ ቢሆን ኖሮ ላንተ ኢትዮጵያዊነት ምንድነው ብሎ ሚዲያዎች እያንዳንዱን ባልጠየቁ ነበር። ኢትዮጵያዊነት ስንል ምኑን ነው ብለን አንዳንዴ መለስ ብሎ
ኮንስትራክት የተደረገበት የተገነባበትን ማየትን ጠቃሚ ነው። ኢትዮጵያዊነት ስንል ውስጡ ከታሪክ የወሰድነው ከአብሮነት የዳበሩ የጋራ መገለጫችንን የያዙ ምናልባት የጋራ ሀገራዊ እሴቶች፣ ቋንቋዎች፣ ያለፈ ታሪክ፣ እምነት ብዙ ነገሮች ከተለያየ ነገር ተወስዶ የተፈጠረ ነውና ኢትዮጵያዊነት በየዘመኑ ወጥ አይደለም። ኢትዮጵያ ያልኩ አይደለም። ኢትዮጵያዊነት መሪዎች ኢትዮጵያዊነት ብለው ሲያቀነቅኑ በእኔ መረዳት ውስጥ አፄ ዮሐንስ ኢትዮጵያዊነት ሲሉ፣ አፄ ምኒልክ ኢትዮጵያዊነት ሲሉ፣ የልጅ ኢያሱ ኢትዮጵያዊነት፣ ከዛ በኋላ የአፄ ኃይለ ሥላሴ ኢትዮጵያዊነት፣ የደርጉን የአቶ መለስን የዶክተር አብይን በትክክል ብናይ የሚለያዩባቸው ፖይንቶች አሉ። ሁሉም ግን ኢትዮጵያዊነት እያሉ ነው። ስለዚህ ኢትዮጵያዊነት የተገነባበትን መሰረቱን ይዘን ያ መሰረት አንድንም ኢትዮጵያዊ በሃይማኖቱ፣ በባህሉ፣ በአስተሳሰቡ ከኢትዮጵያዊነት አጥር ውጭ እንዳያወጣው በጥንቃቄ ማየት ያስፈልጋል። ያለዛ እኛ በዲፊኒሽን ከኢትዮጵያዊነት ውጭ ያወጣነው አካል አውቶማቲካሊ ራሱን ከኢትዮጵያዊነት ውጭ ስለሚያይ ከኢትዮጵያዊነት ጋር ይጋጫል። ሲጋጭ ደግሞ ከአስተሳሰቡ ጋር ሳይሆን ምናልባትም የሀገርን ጉዳይ በትክክል ካልተረዳ ከሀገሪቷም ጋር ሊጋጭም ይችላል። የሀገርን ጉዳይ አሳልፎ የሚሰጥ ለሀገሩ ጉዳይ ደንታ የሌለው ሊሆን ይችላል። ስለዚህ ጸሐፊዎቻችን በተለያየ መልኩ ለህዝብ የሚደርሱ የተለያዩ ስራዎችን የምትሰሩ አካላት ኢትዮጵያዊነት ብለን ስንል የፖለቲካ ፓርቲዎችን ጨምሮ የሃይማኖት ሰዎችን ጨምሮ ኢትዮጵያዊነት ስንል ኢትዮጵያዊነት የሚለውን ቃሉን ብቻ ሳይሆን ዝርዝር ነገሩ ምንድነው የሚለውን ተመሳሳይ ነገር የሚያግባባ ነገር ወደ ሰው ማስተላለፉን እንጂ ኢትዮጵያዊነትን ተጻረር ጸረ ኢትዮጵያ ነህ ካልን ጸረ ኢትዮጵያ አይደለም። ኢትዮጵያዊ ነኝ ግን አንተ የምትለውን ኢትዮጵያዊነት በዚህ ቦታ አልስማማም ሊል ይችላል። ናቹራል ነው። የተለያየ ሀገር ላይ የተለያየ ብሔርተኝነት፣ የተለያየ የአርበኝነት ሁኔታ፣ የተለያየ ሀገራዊ ጉዳዮች ዲፋይን የሚደረጉትና ኮንስትራክት የሚደረጉት ያንን የማድረግ እድል ባገኙ፣ ታሪክን ባነበቡ፣ ፖለቲካን በተረዱ፣ የመንግስታዊ አቅምን በእጃቸው ያስገቡት አካላት ዲፋይን ያደርጉታል። ስለዚህ የሚያግባባን መሰረቱ አስተሳሰቡ ስለሆነ አስተሳሰቡ ላይ ምንድነው እየላየን ያለው? አንዳንዴ ቅድም እንዳልኩት አራቱን የሃይማኖት፣ የብሔር፣ የሰው መሆን ወይንም ደግሞ የኢትዮጵያዊነት ጉዳይ ነው ኢትዮጵያን ችግር ውስጥ እየከተተ ያለው። ለኔ ግማሹ በብሔሩ ላይ ትኩረት አድርጎ ሲሄድ ሌላው ኢትዮጵያን ይበል ይላል፣ ሌላው ሃይማኖቴ ነው የሚቀድመው ይላል፣ ሌላው ደግሞ እንደ ሰው እናስብ፣ ሌላው ይደርሳል ሲል እነዚህን አራቱን ነገሮች እንዴት አስማምተን አብረን ማስኬድ እንችላለን? ኢትዮጵያዊነቱ የሃይማኖታዊ ማንነትን በትክክል በውስጡ ማንጸባረቅ ለሁሉም ሜዳ የሚሰጥ ከሆነ፣ የብሔር ማንነትን በውስጡ በትክክል የሚያንጸባርቅ ከሆነ፣ ሰዋዊነትን በትክክል የሚያንጸባርቅ ከሆነ ኢትዮጵያዊ ሆነው ኢትዮጵያዊነትን ሊጻረሩ የሚችሉ አካላት ይኖራሉ ብሎ ማሰብ ከባድ ነው። ስለዚህ ካሉ እነዚህ በመሰረቱ በኢትዮጵያዊነት ላይ ጥያቄ ያለባቸው፣ ኢትዮጵያዊ መሆናቸው የሚያሳፍራቸው፣ ኢትዮጵያዊነትን በአሉታዊ መልኩ በተለያየ ምክንያት ያዩ ሰዎች ናቸውና እንደ አድዋ ያሉ በዓላትን ስናከብር በተለያየ መልኩ የሚጽፈው ጸሐፊ ሙስሊም ከሆነ ስለ ሙስሊሞች ሊያጎላ ይፈልግ ይሆናል። ኦርቶዶክስ ከሆነ ስለ ኦርቶዶክስ ሊያጎላ ይችላል። አማራ ከሆነ ስለ አማራ ሊያጎላ ይችላል። ግን ሀገራዊ በስቴት ደረጃ፣ በሀገር ደረጃ፣ በናሽናል ደረጃ የሚቀርቡት ሁሉም ሰው ውስጡ ራሱን እንዲያይበት በሚያስችል መልኩ ትኩረት ማድረግ በጣም ኢምፖርታንት ነው። ያለዛ የማየንንትና ባሉ ምን አገባኝ እዚህ ውስጥ ይመጣል። ሰዎቹ አስቡ አይደለም ሲፈልጉ ራሳቸውን ውስጡ አላገኙም።
እንዲህ አይነት ነገሮች እንዳይመጡ አራቱን ማንነቶች አጣጥመን እንዴት እንሄድ ከሚለው አንስቶ ሀገራችንን ምን ይወክል የሚለውን ምን ሀገሪቷን ይወክል ብለን ስንል ሀገሪቷ እንዲህ ናት ብለን ካስቀመጥን በኋላ እሷን ምን አይነት ማንነትና ምን አይነት የጋራ መገለጫ ይኑረን ስንል ውይይቱ ንግግሩ ጠበብ ይላል። መሰረቱ ላይ ግን በኢትዮጵያዊነት ላይ በትክክል ኢትዮጵያዊነት ስንል ብሔርተኝነት ስንል ሃይማኖተኝነት ስንል ሰዋዊነት ስንል ናሽናሊዝምን እንበለው ኤትኒሲቲንም እንውሰድ ሬስን እንበለው በፈለግነው መንገድ እንውሰደው ግን ቤዚክ ጉዳዩ ምን ማለታችን ነው የሚለው ከጀርባ ያለውን ኤሌመንቱን ለህዝብ በትክክል መቅረብ አለበት። ያ አስተሳሰብ ከተፈታ ከፓርቲዎች ጋር ግብግብ አይኖርም። በቀጥታ ፓርቲዎች ስር የተሰለፈው ኢትዮጵያዊ በሚዲያም ይሁን በሁሉም መንገድ በማናገር የሚያጣላው ነገር እንዲጠብ የሚያለያየው ነገር አነስ ብሎ ተግባብተን ተረዳድተን እንድንሄድ ያግዘናል። ሌላው ሰሞኑን እየታየ ያለው አይነት ኢትዮጵያ የህዳሴ ግድብ ላይ ግብጾች አሜሪካኖች እያሉት ያለውን ነገር ስናይ ብዙ ሰዎች ያው ትርጉም ሚዲያ ስለምትከታተሉ በቀጥታ አረብኛው ምንድነው ሚሉት የሚለውን ስለማታዩ አንዳንዴ ግብጾች ሙስሊም ይሁን ክርስቲያን ይሁን የዚህ ፓርቲ ይሁን የዛ ፓርቲ ይሁን የመንግስት ሰው ይሁን ሁሉም ምን የሚል አስተሳሰብ አላቸው? ከአባይ ውሃ አንዲት ጠብታ ውሃ መንካት አንዲት ጠብታ ውሃ ከደም ጠብታ ጋር ትነጻጸራለች ነው። እንዴት ነው እነዚህ ሰዎች ኤክስትሪም ሄደው ለውሃው ኮንትሪቢዩት ሳያደርጉ ውሃውን በማመንጨትና በባለቤትነት ላይ ሳይኖር to this extent እንዴት ሊስማሙ ቻሉ ብየስል እኛ ጋር ደግሞ መጥተን የኛ የጋራ የሚባሉ ጉዳዮች ምንድናቸው ከሚለው አንስቶ በእነዛ ጉዳዮች ላይ በሃይማኖትም በብሔርም በፓርቲም በፈለግነው መንገድ ብንላይ ኮመን እንዲህ አይነት መግባባትን ይዘናል ወይ ብየስል አንዳንዴ እሰጋለሁ። ምክንያቱም የጋራ ጉዳዮቻችን ራሱ ምንድናቸው የሚለው በትክክል ስለማይወጡ ስለዚህ ሙስሊም ሆነ ክርስቲያን እነሱ ሙስሊሞች ስላሉበት ክርስቲያኖች ስላሉበት የዚህኛው ፓርቲ የዛኛው ፓርቲ አይነት ልዩነቶች ሳይሆን ናቹራሊ ግድብን የመገደቡ ጉዳይ በእስልምና ሃይማኖት እንዴት ነው የሚታየው? ይህ ለማየት ነበርኩ የሆነች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው ውሃ ንጋለ ገድቤ እጠቀምበታለሁ ከኔ በታች ያለ ሰው አትገድብ አለኝ አለ። አንተ ውሃውን ገድበህ ተጠቀም፣ ነገር ግን ገድበህ አታስቀር፣ ከተጠቀምክ በኋላ ውሃውን ልቀቅለት አለ። ከዛ በኋላ ሰውየው እንዴት እንደዚህ ይሆናል? እሱ ተጠቅሞ ነው እንዴ ለኔ የሚለቀው? ስለዚህ መገደብ የለበትም ማለት ግብጾቹ ዛሬ እንደሚሉት። ከዛ ምን አሉ? ያ የገደበውን ሰው ገድብና ተጠቀም፣ እንዲያውም ከፈለግ አትልቀቅለት። እንዲህ አይነት አስተሳሰብ ካለው ሰው በራስ ሜዳ በራስ ማሳ እኔ ልጠቀም አንተ አትጠቀም ከሆነ እስልምና ጋር ያለው የሚሞቀው ይሄ ነው። ስለዚህ በቃላችን የሀገራዊ እሴቶቻችንን ግብጽም ይሁን አሜሪካም ትሁን ሌላም ሰው ቢሆን ጣሊያኖች የሰው ሀገር ሄደው የሰው መሬትና ህዝብን ይገባናል። እኛ ማንም ጋር ሄድን ውሃው ናቹራሊ እኛ ጋር ነው ያለው ሁሉ ነገሩ እዚሁ ናቹራሊ ነው። ስለዚህ ማንም ባድዋ ድሉ የመጣው አንዱ ፍትህና እውነት እኛ ጋር ስለሆነ አባይ ላይም ህዳሴ ላይም የሆነ ነገር ቢመጣ አላህም የሚቆመው ከፍትህና ከእውነት ጋር ነውና አህመድን ጀብል የተባለ ተማሪያች ነው። በተለያዩ መጽሐፍቶችና ቋንቋ የሙስሊሞች መፍትሄ አፈላላጊ ነው። እጅግ አድርገን እናመሰግናለን። ክብረት ይስጥልን።
ከዚሁ መቀጠል